ሰላም ውድ ቤተሰቦች ተመልሰናል። ዛሬም እንደተለመደው ቆንጆ ቪዲዮዎች አሉን። ኢንጆይ እናደርጋለን፣ እንዝናናለን። አሁን ብዙዎቹን አብሬያችሁ ነው ከእናንተ ጋር ማየው። እስኪ እያየን እንዝናናለን፣ ምክንያቱም ይሄ የኛ ጊዜ ነው። ዳይ ወደ ቪዲዮ። እሺ ድምፅ እንሰጣለን እዚህ ጋር ረጅንጀና ተወጂኛለሽ አልወድህም። እሺ በቃ ሲላት ግን እንደማፈቅር እኮ አልጠየቀኝም። እሺ ከቀጥል የማየው ነገር እንዳትለው መጨረሻ ላይ ታፈቅሪኛለሽ። እሺ ምንድን ነው በቃ እዛ ጋር ታቆሚ። ምን አይነት እንደው ያውን ያሳዝናል። አያስቅ አዘንኩ ለአዳም ያመልካም ጊዜ በጣም ቤዚ ናት አይደል? በጣም ጎበዝ ናት። በነገራችን ላይ ያለፈው ቲክታክ አዋርድ አንደኛ የወጣችው እሷ ናት እና ያሸነፈችው። እስኪ የተለያየ ገጸ ባህሪ ሰጥታው ነው። እስኪ እንያት አብረን። ያመልካም ጊዜ ልጅነት ምን ኳየር ነው ይሄ? ምን ኳየር ነው ቢያምር። እሺ ሜጀር የለም ምን የለ ረፊ እንጂ። እሺ ያዝናናል። በነገራችን ላይ የቪዲዮ ፍሊተሩ ማለት ነው ለእሷ የተሰራ ነው የሚመስለው። ሄዶ በቃ ልክክ ነው ያለው። በስማም እሺ ኧረ ቀለጸች፣ ምዕመናን ቀለጸች። ሙዚቃ ተይ ቅላጥሽ አሪፍ ነው። ምን አዋርድ ብትበይ ምንም የሌለው አዋርድ በዚህ ድምፅሽ አሪፍ ነው። በዚህ አዲሱ ቤቷ ነው በነገራችን ላይ ከጀርባ ያለው እየሰራች ሳይታናል ነበር። ሰው በነፃነት ምንም ነገር ማድረግ አይችልም። ቀጣይ ቪዲዮ እሺ። ሰው በነፃነት ልጅ ኮመንት ያነባል። በቃ ያዘጋል። ሰው በነፃነት ምንም ነገር ማድረግ አይችልም። እስኪ ቪዲዮ ኒውትና ኮመንት አብረን እናነባለን። በእርግጠኝ ነው ሌላ ሀሳብ ላይ ሆኖ ነው እሱ ላከከው። እኔን ተሰማኝ እንዲህ አባዬ ጣት እንዳይሾልክ። እሺ ቀጥል እንዳይረጭብህ። ይኸውላችሁ የኮመንትማ የሆነ ወረርሽኝ መጥቷል። ይኮምት በላ እንዴ ህዝቤ። ይሄን ቃል አላወራም። ሰምታችሁታል። ጆሮን አረካት ወንድሜ። የብልግና ኮመንት አታርጉ ኧረ እባካችሁ። ልጁ ጆሮውን ነው የኮረኮረው። እንዴ እንዳይነ ቃል አላወራም። አንብቡት፣ እያያችሁታል። አንብቡት። ጆሴ ጋ ሌላ ነገር እኔም እንደ ነገር ላይ አስተያየት አልሰጥም። ብዙ በአንዴ ስም አገኛችሁ። በጣም ፍጥነታችሁ ለስም በስማ የአእምሮ ሴቲንግን አእምሮውን ሴቲንግ እያስተካከለ ነው። በዛ በኩል ያለውን ጆሮ ነው እንደ የምጠርገው። እሺ እንቀጥላለን። ኮመንት ግን ትለያላችሁ። በቃ ኮመንት ሜም ኤዲቲንግ የሚሰሩ በቃ ኮመንት በቃ በጣም የሚያዝናን ነው። አንዳንዱ ልብ ይሰብር፣ አንዳንዱ በጣም ከባድ ነው። እውነት ግን የሚያዝናን ነው። ደጅ ጠናው ቆይቼ ኪዳነ ምሕረት ተጽናናው ሳዋዝኔን A few moments later. ይለያሉ ባንዳ እንዴ አባ ልብሱን አቀይረው አንድ ቦታ ላይ እስኪ እንጨርሰው። ባንዲ ሂታ አብሮ ቤልቶ ሚከዳ እንደ ልዩ ቡዳ። እሺ እኔ ምንም ብዙ አስተያየት መስጠት አልፈልግም፣ ግን ማለት ነው
በዚሁ አጋጣሚ ቁም ነገር ልንገራችሁ። ስፔሻሊ በጣም ቫይራል የሆናችሁ ብዙ ፎሎወርስ ያላችሁ ቲክታከሮች እግዚአብሔር ነው የምላችሁ ማኔጀር ያስፈልጋችኋል። ማኔጅ የሚያደርጋችሁ ሰው እውቀት ያለው ሰው ያስፈልጋችኋል። ይህን ቪዲዮ ቆርጣችሁ ላኩልኝ። እውነት ምክንያቱም አሁን ቪዲዮ መስራቱ እኮ አይደለም ራፕ ማድረጉ አይደለም፣ ግን ጸለያ ምናምን ከዛ በዛው ልብስ በዛው ፖዚሽን በዛው ቦታ ላይ ድጋሜ ራፕ አይደረም። እውነት ለመናገር አውቆ ያደርገዋል ብዬ አላስብም። ግን ያው ለዚህ ነው ማኔጅ የሚያደርግ ሰው ያስፈልገው። እውነት ማኔጅ መደረግ አለባቸው። አሁን እሱ ሁኔታ ያስቃል እንጂ ድርጊቱ አያስቅም። ቀጣይ ሴቶች ይመጣሉ በገንዘብ ይሄዳሉ በገንዘብ እስኪ ሴቶች ይመጣሉ በገንዘብ ይሄዳሉ በገንዘብ ስለውት ያያችሁት ነው። እስኪ ቆይ እንድገመው ከመጀመሪያው እስኪ ፍጥነት። ሴቶች ይመጣሉ በገንዘብ ይሄዳሉ በገንዘብ ይሄንን በገንዘብ ያብዳሉ በገንዘብ ያፈቅራሉ በገንዘብ ይሞታሉ በገንዘብ ይሄንን በገንዘብ ይሄንን በገንዘብ ወንድ ልጅ በገንዘብ MC is a power of 2 ማለት ነው። MC ታይም የሚገርመው ነገር ልንገራችሁ። እቺን መልእክት ለማስተላለፍ ስለው ማለት ነው በቃ ቁጭ ብለው ስለው እኔ ሴቶች ይመጣሉ ይሄዳሉ የሚል የወንድነት ሴት ጦርነት ውስጥ አልገባም። እንደፈለጋችሁ ሰሉት። እዚህ ላይ አስተያየት አልሰጠም። MC is a power of 2 ማለት ነው። MC ታይም ይሄ ልጅ ባይተው ጂኒየስ ነው። በጣም በቃ የሚገርም ነው። በምን እድሜ እውቀቱን አወቀው ነው ራሱ የምትሉት። እሺ ሜም ሰርተዋል፣ ህዝቤ ሜም ሰርተዋል፣ እናያለን። እሺ MC is a power of 2 ማለት ነው። MC ታይም MC ማለት ነው። አሁን ለጊዜ ከአልበርት አንስታይን ጋር ያለውን ኢነርጂ እንውሰደው እንጂ ፖቴንሻል ሜካኒክ ገብቷችኋል ያለው ገብቷችኋል። እሺ እውቀት ነው። በነገር አንዳንድ ጂኒየስ ልጆች አሉ። እውቀት ነው። መጨረሻው ለምን ነው እኔ ጓጓሁት። እሺ መጨረሻችን ነው ተሰደብን። ይኸው የ10 ዓመት ልጅ ሌላ ዓለም ላይ ነው። ህዝቤ እዚህ ላይ ነን። ኧረ እኔ ያስተላልዘትም አብረን የተወቀጥነው ምዕመን ፋሚሊ አብረን የተወቀጥነው። እሺ አታ እንዴ ምንድን ነው? እስኪ እንድገመው ማለት በነገራችን ላይ እንደ አይነት ቪዲዮ ማለት ነው በኢትዮጵያውያን ኮንቴክስት አክሴፕት አይደረግም። ምንድነው ድድብ የምትሉት እንዴ? በቃ በጣም ፀጉር መስራት ከፈለገ መብቱ ነው፣ ግን ዞር ብሎ አይሰራም እንዴ? ምንድነው እንደዚህ ደግሞ መሰራትም አይደለም። አረ ልክ አይደለም ፊቱ ራሱ የነገር መጣችልህ ደግሞ ቢጎል ማንጠቅልላ ማንሽ መሮት ነው መጣችልህ ደግሞ እንዲያገባብ። እሺ ቀጥል። እሺ ማለት የትኛው ሞዴስ ነው ግን እንደዚህ ምቾትና ነፃነትን ያላበሰሽ? አንቺ እንዲስማማሽን መርጠሽ ለሴት እህቶቻችን ሪኮመንድ እንድታደርጊ ብዬ ነው። ወገን እንደው ስልኬን ወስዶ በደና መዘፍዘፊያ ወይ በማሳጠቢያ የሚቀይረኝ አንድ ቁራሌ ልጣ ኖሮም አልጠቀመኝ። እንደዚህ አይነት ሴት አሁን አንዴ ሳብሳት አንዴ ፓስተር እያለ ሲሰራ ነው የሚያሳየኝ። እውነት ለመናገር ግን እንደው ይደብራል። እግዚአብሔር እሱ እኮ ያው ድሮ ጀግኖችም ሹሩባ ይሰሩ ነበር ምናምን ይባላል። ግን እንደዚህ እኮ ነው እንዴት ይመጣል? በተለይ ኧረ አይመጣውም። ቢያንስ ለማዘር አንድ ሁለት አለዋል እንጂ ቤተሰብ 2018 ገና ካመጣጡ የማያሳየን ነገር የለም። እንደምታዩት ነው። ወገባችንን ሸብረብ አድርገን መዘጋጀት አለብን። እድሜ ለአዶናይ እግዚአብሔር ይለት ስግጥ ኧረ እባክህ እሺ አያያዘው ሊንክ አደረገው። እሺ በምስብሎች አለኝ ታጥቶ ገና ስንት ቁሌታም እና ቅሌታም ሰው ነው ያለን። ማነሽ የኔ መቤት? ቀጣይ ደግሞ በሽፎንና ባልባሶ እንደምትመጪ አልጠራጠርም። እንደው ማህፀንሽን አይለምልመው። ሌላ ምን እላለሁ? አይ ቀጠቀጠው ልጁ ራሱ ይህን ቪዲዮ ካዩ ይላቸዋል። ጸጉሩን ራሱ ሙልጭ አደረገው ብራዘሯ። እስኪ ወደ ቀጣይ ቪዲዮ እንሄዳለን። ብዙም እኔ አሳፍሮኛል፣ አያስቅም። የተከራየው በ5,000 ብር ነው። 6 ልጆች አሉት። ደሞዙ አንድ እንዴ ቆይ አስማት የሆነ የኛ ኑሮ ነው ይሄ። እሺ እስኪ ደግመን እንየው። የተከራየው በ5,000 ብር ነው። 6 ልጆች አሉት። ደሞዙ 1,000 ነው። ከኢትዮጵያ ሕዝብ በላይ አስማተኛ ማን ነው? እኔ እኮ ምን ሊል ነው ብዬ ነው ማለት
የሆነ ሰው እያወራው ነው ለካ ስለኛ ነው። እውነት ነው ለመናገር አስማተኛ ነን ልበል እንግዲህ አታነጋቁኝ። ቀጣይ ቪዲዮ ለደበረው ጀለስ ላክልኝ። እንዳይሆን ለደበረው ጀለስ ይሄም እንዲደብረው ነው ምልክለት እንዲስቅ ነው እንዲህ ነው አድርግ ነው። ቆይ ትንሽ መለስ ስላድርገውና ደገሟት እቺን ፓርት በአስተውሏት ምን እንዳደረገው። ኧረ በስመ አብ ኧረ ጋይስ በስመ አብ። የመጨረሻው ቪዲዮ በጣም አዛ ነው። ለጀለሳውን ይህን ቪዲዮ ብልከለት ለማበሳጨት ነው እንዴ? በስመ አብ። ዛሬ በጣም አሪፍ የሆኑ ቪዲዮዎች አይተናል ጋይስ። እንቀጥላለን። ከእናንተ የሚጠበቀው ሰብስክራይብ እያደረጋችሁ፣ ላይክ እያደረጋችሁ፣ ኮመንት እያደረጋችሁ፣ ሼር እያደረጋችሁ አብረን እየተዝናናን እየተማርን አሪፍ ጊዜ እናሳልፋለን። ምክንያቱም ጊዜው የኛ ነው። ወዳችኋለሁ። በቀጣይ ሌላ አዳዲስ ቪዲዮዎች ይዤላችሁ እመጣለሁ። ሰብስክራይብ እያደረጋችሁ ጠብቁኝ። መልካም ጊዜ